በሩብ ኪሎ ጨው የተበጠበጠ ውሃ እና ምን ልታረጊው ነው? አሸንፈሃለሁ ትጠጣታለህ። አንቺ ያምሻለን? አያመኝም። ስማ ደሞ ካሸነፍኩ በኋላ አልቀጣ ምናምን ብሎ ማለቃቀስ የለምሽ እኮ ነው ቅዱስ ነው ማለቃቀስ። እንደዛ ከሆነ የፈጠነ ስልክህን አውጣና ድሪም ሊግ ኮኔክት አድርግ በስልክ። ከዛ እኔ አርሰናል ነኝ አንተ የፈለከውን ክለብ መሆን ትችላለህ። ስታይል እንኪያሽ Yes, Fiori. Yes. ትበላታለህ። ታካብጃለሽ። በል እባክህ ቃሪያና አውስ። ይኩን ያስበላል። እናንቺ እዚህ Yes, ይበላል አርሴ። ይበላል አርሴ። በደንብ ነው እባክህ ግምት። በእናትሽ ቅጣቱ ነው በቃ ልቀጣርፍ እኮ ብላ እኮ ዝም በይ በቃ ትንበጫበጫለሽ እንዴ? Yes, ፊዮሪ አንበሳ ፍሮም እኮ አንበሳ ነሽ። በቃ ግቢ ነይ። ፊዮሪ መድገም አለብሽ። ይኸውልሽ ለሌላ ጊዜ ማለት ነው አራዳ አንዴ ነው የሚሸወደው። እሺ ሂድ ግባለት። ነግሬሽ ነበር አየሻ ፋራ አውጪ ይሻላል። ተመሳሳይማ ቃሪያ እንዴት ይሆናል? ይመሳሰልብን ነግሬሽ ደስ ሲል መቅጣት ግን አንቺ ያረክሽዋ ስቲንክ ዳሳጊ በስትክክል ምንም ወይኔ ጉድ የለም። ምንድን ነው ይሄ? በደንብ ነይ። አንተ ግን ግማሹን እምቢ አላልኩም እኔ። ነይ ግቢ ግማሽ ትላለች እንዴችን ቆንጥራ ክፉ ድሩም አንተ ክፉ። እስቲ ውሃም አለ እንግዲህ መጠቀም ትችያለሽ። እሺ ካቃጠለሽ አንተ ጆሮ የራሱ ቀላሽ ይቅላ ነይ ችግር የለም። በቃኝ። ሀኒቾ ንገሪኛ፣ ብሩኬ ለምንድን ነው ቤት ማለት ነው? የነ ብሩኬ ይሸጣል የተባለው ቤት ነበር አይደል? የብሩኬ አያቶች በስሙ ያደረጉለትን ቤት ነው? አዎ እሱ ቤት። እና እሱ ቤት ምን ነው? ገዢ ተገኝቶለት ዛሬ ሊሸጥ ነው። የእውነት? ይሄማ በጣም ደስ የሚል ነገር ነው። አዎ በጣም። ግን ሀኒቾ ቤቱ ተሸጦ የሚገኘው ብር የማሚን ሕክምና ወጪ ይሸፍናል አይደል? አዎ በደንብ ነው የሚሸፍነው። የብሩኬ አጎቶች ግን ምንም ነገር አላሉ? እስካሁን እንግዲህ ጋሼ ነው ብሎ እንዳስጠነቀቃቸው ባላውቅም ምንም ተቃውሞ አላነሱ። በጣም ደስ የሚል። አዎ በጣም። አረ ረፍዷል እኮ ጉርፋ። እንዴ ወጪ ቦቼ ኬሪ እንዴት ነሽ? ደህና ነኝ። እንዴት ነህ? አለሁ እግዚአብሔር ይመስገን። ደህና ነሽ? ደህና ነኝ። ደጋሚ እዚህ መተህ ስላየሁ በጣም ደስ ብሎኛል። አመሰግናለሁ። እኔም ስላየሁሽ ደስ ብሎኛል። የገጠመህን ነገር ሰምቼ በጣም ነው ያዘንኩት። ማዘን አይጠበቅብሽም አትዘኝ። እና አገኘሃት እንዴ? አላገኘኋትም። ትደውላለች? አልፎ አልፎ ትደውላለች። እና ምን ትላለች? ጄሪ በእናትሽ ስለዚህ ጉዳይ ባናወራ ደስ ይለኛል። በቃ እሺ፣
ካሁን በኋላ ምንም አላስጨንቀን እና ሄቨን ሳገኛት አላገኘኋትም ላገኛትም አልፈልግም እንዴ ለምን በቃ ከዚህ በላይ በእኔ ምክንያት መጎዳት ያለባት ይበቃል ያኔ ሂፖፖታመስ ሲያሳዝን እንዴ ይሄንንም አይጅል ሄቨን መናገር አለብኝ ቤዛ እንዴት ነሽ? አለሁ። ቤዛ ይህን ብቸኝነት የምትፈልገው ውስጧ የሆነ ጩኸት ሲጮህ ተሳሳት ነይታል ሁሌም ቢሆን ይሄ መረዳት ግን እንደሚያስገርመኝ ታውቃለህ? ይሄን ሁሉ ጊዜ አብረን ተምረን ባልረዳሽ ያሳለፍኳቸው የህይወት ልምዶች ያላስተማሩኝ ቀሽም ይሆንኩ ያልነበር የሚሰማኝ። ኧረ ታሪ አንተማ በፍጹም ይሄንን የሰው ስም አትወስድ። የትኛውን ስም? ቀሽም የሚለውን ነው። ይሁንልሽ። ቆይ ታዲያ እስቲ ንገሪኝ ምንድነው እንደዚህ ያስተገዘሽ? ምን ሊሆን ይችላል ታሪ? ያው ያሬድ ጉዳይ ነው። ታድላችሁ እሱም በፊናው አንቺን እየናፈቀሽ አንቺም እዚህ ቁጭ ብለሽ እሱን እየናፈቅሽው ፍቅርን ማጣጣማችሁ በጣም ነው የሚያስቀናው። ታሪ እየቀለድክ ነው አይደል? ለምን እቀልዳለሁ? ታዲያኛ እንደዚህ እየተሰቃየን ታድላችሁ ስትል ቀልድ ካልሆነ ምን ልበለው? ይሄ ስቃይ እኮ የፍቅር አንዱ አካል። ታዲያ ቆይ ታሪ የኛ ስቃይና መከራ መቼ ነው የሚያበቃው? ፈተናው እንዲያበቃ ትፈልጊያለሽ? አዎ በጣም ሁሉም ነገር አብቅቶ ከያሬድ ጋር ደስተኛ መሆን እፈልጋለሁ። ቤዚ አንዱን ችግር ታልፉት ይሆናል እንጂ የሰው ልጅ በህይወት እስካለ ድረስ ፈተና እንደሆነ አያልቅም። ግን ታሪ በምታፈቅረው ሰው መፈተን በጣም ነው የሚደክመው። ይሄን ነገር ግን በፍጹም አትጥዩ። ብጠላው ምን አመጣለሁ ብለህ ቤዚ የማያልፍ ፈተና የማይነጋ ሌሊት የለም። ደግሞ ይሄንንም ጊዜ ያኔ ብላችሁ ታወሩታላችሁ። ታሪ ግን የምርግን ይሄ ነገር የሚያልፍ ይመስላል? እመኝ ያልፋል። ተስፋ አደርጋለሁ። አይዞሽ። ሰላም ነው ኢልያስ? ሰላም። ሀናን እባላለሁ። አንድ ክላስ ነን። ኦኬ ሀናን ምን ልርዳሽ? ስታዲ ግሩፕ አለን እና የማጥናት ፍላጎት ካለ ትቀላቀለን ትችላለህ። ለግብዣሽ አመሰግናለሁ። ግን እኔ ብቻ ማጥናት ነው የሚያስደስተኝ። እሺ አዲስ ስለሆንክ ስታዲ ግሩፕ እንዳለ ላሳውቅ ስለፈለኩ ነው። በድጋሚ ለግብዣሽ አመሰግናለሁ። ኧረ ጣጣ የለውም። ወይ ቤስቲ ትፈልጋት በቃቸው እንገናኛለን። ይቅርታ ሀናን። አቤት። እሷን ነው ቢዚ ያልሽ? አዎ እሷን። ካልተሳሳትኩ 11 ክፍል ነች አይደል? ከምን ተዋወቃት ደግሞ እሷን? አረ እንደዚሁ ኮሊደር ላይ ሰልፍ ስለሷ ሰምቼ ነው። አዎ ቤስቲ ብታያት ምርጥ ልጅ ነች። በዛ ላይ በትምህርቷን በጣም ጎበዝ ተማሪ ነበረች። እኛ 9 እያለን ስታዲ ግሩፓችን ድረስ የመጣች ታስረዳን ነበር። ግን ምን? ከዛማ ተቀየረች። ያው በትምህርቷም ደከም አለች። ያው ደግሞ ታውቀው የለ የስኩል ላይፍ ነገር። ተረዳሁሽ። በቃቸው ላግኛት። እሺ ጄሪ የምርሽ ነው? አዎ የምሬን ነው አልኩሽ አይደል እንዴ? ቆይ ታዲያ ለምንድን ነው ሊያገኘኝ የማይፈልገው? ያው በቦቸራ ምክንያት ድጋሚ እንድታዝኝ አይፈልግም። ምን ማለት ነው? እኔ አይደለም ያልኩት እራሱ ነው ያለኝ። እሺ አሁን የት ነው ያለው? እኔ ምን አውቃለሁ? ያው ወይ የአስተማሪዎች ላውንች ነው ሊኖር የሚችለው። ጄሪ ላገኘው ፈልጋለሁ። ማንም ቦቸራን? አዎ ቦቸራ። አንቺ ያምሻል እንዴ? ምን ሆንሽ? አባትሽን እኮ ያንን ሁሉ ነገር ብለን የለመናቸው አሳዝነሽን ነው። እናማ ድጋሚ ከዚህ ቦቸራ ከሚባል ልጅ ጋር ምንም አይነት ግንኙነት የለሽም። ሲጀመር የነበረሽም ደግሞ አብቆታል፣ አክተማል፣ አለቀ። ግን እኮ ቦቼ ችግር ውስጥ ነው። አዎ ችግር ውስጥ ነው። ግን ደግሞ ከችግሮቹ መካከል አንዱ አንቺ ነሽ። እና ከዚህ በኋላ አትገናኙም እያልሽ? እኔ እንደዛ አላልኩኝም። ግን ደግሞ ይሄ በፊት ላይ የነበራቸው አጉሌ አፍላፍ ተገጣጥሞ ማውራት ምናምን የሚባል ነገር የለም። እሺ በቃ ምንም ይሁን ቢያንስ ዛሬ ሰላም ልበል። እሱ ነው
አንተ ደግሞ እያጭበረበርክ ነው እንዴ? ይበለኝኛት ሁሌ ስትበላ መነጫነጫ አንተ ደግሞ ተው እባክህ። ምን እቁቡንም እንዲህ ልታጭበረበር ነው? አንተ እቁብ ስትል ለምንድን ነው ሽመልስ እንገባለን ማለት አንተን ይሰማል እንዴ? ቆይ አንተ ለምንድን ነው የምጨቀጭቀው? ልጁ እኮ መጨቅጨቅ እኮ አለ እንዴ? ታውቃለህ፣ እቁብ ደግሞ ጥሩ ነገር ነው። ቢገባ ምን አለበት? እንግዲህ ከሰማኝ እነግረዋለሁ። እዲ ወንድ ልጅ ልትወልድ ነው። ለምን አትለኝ? ስናነሳ ነው የመጣው። ማ እኔ? አዎ አንተ። ወይ ልጅ ቀልደኛ ነህ። ምን ነው ችግር አለ እንዴ? ሰምተሽዋል? ልጅ እኮ ነው እኮ። ምን ችግር አለ? ችግሩ የሚገባሽ አሁን ሳይሆን ከወለድሽ በኋላ ነው። ልጅ አለህ እንዴ? ማ እኔ? አዎ እንዴ። መለስላት እንጂ ምን ይዘጋል? ለምንድን ነው ብቻህን የሆንከው? መልስልኝ እንጂ። ቆይ ምን ልመልስልሽ? ለምንድን ነው ብቻህን የሆንከው? እስኪ ንገሪኝ፣ ከማን ጋር መሆን ነበር? እኔ እንጃ። አየሽ፣ መጠየቁ ቀላል፣ መልሱ ላይ ነው ችግሩ። ቆይ እሺ፣ እስከ መቼ ነው እንደዚህ ብቻህን የምትሆነው? አላውቅም። እኔ የምልሽ ፊዮሪ፣ የሰማሁት ነገር እውነት ነው? ምን ሰማህ? ለብሩክ እናት ኩላሊት ልክሳለሁ ማለትሽ? እንዴ ቆይ ማን ነገረ? የጠየኩሽን ብቻ መልሽልኝ። አዎ፣ ምክንያቱም ሌላ የሚሰጣቸው ሰው ስለሌለ። ግን እኮ እንደምታስቢው ቀላል አይደለም። ይገባኛል፣ ግን ደግሞ የብሩኬ እናት መዳን አለባቸው። ይገርማል።